ዶክተር አደራጀው ብርሃን እባላለሁ የቆዳና ባለዘር ህክምና ስፔሻሊስት ነኝ የምሰራው በዶክተር ፈይሰል ልዩ የቆዳ ክሊኒክ ቦሌ ቅርንጫፍ ነው እግራችን ላይ አንድ አንድ ህመም ሊፈጥር ይችላል ህመሙን እዛ እግራችን አውልቀን ስናየው የሆነ በጣም ጥንክር ያሉ ስንጫናቸው የሚያሙ ነገሮች ዱብ ያሉ ነገሮች በየቦታው ልናይ እንችላለን ለነዚህ ብዙ ጊዜ የሚሆኑ ሁለት ምክንያቶች አሉ አንደኛው ኮርን ወይም ካለስ ምንለው ነው ብዙ ጊዜ ይሄ የሚመጣው ነገር ተደጋጋሚ ፍሪክሽን ወይም ደግሞ ላይክ እግራችን ለምሳሌ ጥብቅ የሚያደርግ ነገር ፕሬየር ሲፈጠርበት ጥብቅ ያለ ጫማ ስንለብስ ወይም ደግሞ ሁለተኛው ምክንያት ደግሞ እግራችን ሰፊ ጫማዎች ስንለብስ ወይም እግራችን 10 ጊዜ ሲንሸራተት ያ ነገር በሚፈጥረው ፍሪክሽን ነው አንዳንዴ ደግሞ እጃችን ላይ ለምሳሌ ሊፈጥር ይችላል ለምሳሌ እጃችን መርቴሎ የምንጠቀም ከሆነ 10 ጊዜ በዛ መጠቀም ይችላል ወይ ደግሞ ዊልቸር የሚገፉ ሰዎች ሊሆን ይችላል እጃቸው ላይ የምናየው ያም ካለስ ነው የሚባለው ያ ነገር ከሰው ወደ ሰው አይተላለፍም በእጃችን ቀጥታ ስነካው ህመም ይኖረዋል ኮርን ወይም ካለስ የሚሆኑ የተለያዩ ህክምናዎች አሉ አንደኛ የምናደርገው ነገር መጀመሪያ ትክክለኛውን ጫማ መልበስ ነው ሁለተኛ አትሊስት እግራችንን ጥፍሮቻችንን የሚያንቀሳቅሱ ጫማዎችን መልበስ ነው በጣም መስፋትም የለባቸው በጣም መጥበብም የለባቸው ምክንያቱም የሚያመጣቸው ምክንያቶች ስለወራን ማለት ነው ተጨማሪ ደግሞ ኦሬዲ ከመጣበን በኋላ እግራችንን ለስለስ ባለ ውሃ ዝፍዝፍ ያደረግና 15 ደቂቃ ከዛ በኋላ ካወጣን በኋላ አሸዋ ለስለስ በሆነ ባሸዋ ድንጋ ወይም ደግሞ በብርጭቆ ወረቀት መፈግፈግና ያን ነገር ማንሳት እንችላለን ማለት ነው እንዲነሱ ማድረግ እንችላለን ተጨማሪ ደግሞ በዛ ካለቀቀ ደግሞ የሚቀመው መድኃኒቶች አሉ ያን ትርፍ የሆነው በጣም የተመረተውን ቆዳ ተልተሉ ላጥላጥ እንዲያደርግ የሚያደርግ ነው ያ እንደዛ ካልሰራ ደግሞ ኤሌክትሮም አለ ያን ኤሌክትሮ ኤሌክትሮኮተር እየተጠቀምን ያንዳንዱን ቦታ ያነሳን እየቆረጥን መውጣት እንችላለን ማለት ነው ተጨማሪ ግን ፋይናል እነዚህም ካልሰራ ካሉ በቀዶ ጥገና ነው ዙሪያዋን በሙሉ ያለችውን ስናውጣት ልክ ማሽላ ነው የምትመስለው ውስጧ ላይ ጠንከር ያለች በጣም ሲሚንቶ ነገር ነው የምትመስለው እሷን ነገር ቆርጠን አውጥተን ማለት እንችላለን ማለት ነው ግን ሁሌም ምቹ የሆነ ጫማ መልበስ አለብን ካለዛ እነዚህ ነገሮች ይወጣሉ ሁለተኛው ነገር ደግሞ ያለኳችሁ ዋርት ወይም ደግሞ ክንታሮት የምንለው ነው ዋርት ወይም ክንታሮት የምንለው የሚመጣው ነገር ሂዩማን ፓፒሎማ ቫይረስ በሚባል ቫይረስ የሚተላለፍ ነው ይሄ በንክኪ የሚተላለፍ ነው ብዙ ጊዜ ሰዎች በተለይ ባዶ እግራቸውን ሻወር ቤት ሊሆን ይችላል ጂም ቤት ሊሆን ይችላል ሲጠቀሙ በተለይ ብዙ ሰው አብሮ የሚጠቀማቸው ቦታዎች ባዶ እግራችን ሲል ወይም ደግሞ የሰዎችን ጫማ ስንጋራ ይተላለፉብን ይችላሉ እነዛኞቹ ከዛኞቹ የሚለያቸው ነገር እነዚህ ብዙ ጊዜ ያንዳንዳቸው ላይክ ጤፍ የሚመስሉ ጥቁር ነገሮች ወጥቶ ይታያሉ እነዛ ነገሮች ላይም ፋቅ አድርገን ብናያቸው የረጋ የደም ስር ያለባቸው ናቸው አንደኛው መለያው ይሄ ነው ማለት ነው ሶ ለነዚህም ህክምናው ልክ እንደዛው ተመሳሳይ ነገሮችን መጠቀም እንችላለን አንደኛው ኦብቪየስሊ ሰው ጫማዎችን አለመልበስ ሁለተኛ ነገር ደግሞ ሰዎች እንደዚህ የጋራ በመጠቀምበት ባዶ እግራችንን አለመሄድ ነው ከዛ ተጨማሪ ግን ከመጣበን በኋላ አንደኛው በረዶ ነው ይሆናል በበረዶ እያንዳንዱን ቦታ ያቆሰለ እንዲድን ለሳምንቱ ሊሆን ይችላል በየሁለት ሳምንቱ እሱ መጠቀም ሶስተኛው የሚቀመም ነገርም ማድረግ ይችላል እንተልተሎ ለማንሳት ያ ካልሰራ ደግሞ ኤሌክትሮኮተሪ እንደዚህው በኤሌክትሪክ ያቃጠልን ማንሳት እንችላለን ማለት ነው አንደኛው ማለት ካስፈለገ ደግሞ በጣም ሬድሊ ሰርጀሪ መጠቀም እንችላለን ማለት ተደርጎ ዙሪያውን ካስቸገረ ብቻ ማለት ነው አብዛኛው ጊዜ ግን እንደዛ ይሆናል ማንኛውም የቆዳ የፀጉር እና የጥፍር ችግሮች ካሉ ማማከርም ወይም ህክምና ከፈለጉ በዚህ ስልክ በምታዩ ስልክ ደውላችሁ ቀጠሮ ማስያዝ ትችላላችሁ እናመሰግናለን